በክፍል 44 ላይ እንደተመለከትነው ለሚ ወደ ኤላ ቤት ሄዳ ኤላና ቤዛዊት ደግሞ ሳይወድ በግዱ በመጠጥ ራሱን አስታ ከሳሎን አንስታ መኝታ ቤት ወስዳው እንደነበር ከዛም ለሚ ስትደርስ ሳላ ላይ ባገኘችው ነገር በጣም ተደንግጣ ወደ መኝታ ክላስ ማቅናቷንና መኝታ ክላስ ስታቀና ያጋጠማትን ምን አይነት ድንጋጤ እንደነበራትና የቤዛዊት አረመኔነት እውነትም ለሚ የጠረጠረችው እውን ሆኖ ስታገኘው የነበራትን ስሜት አይተናል። ዛሬስ ላይ ምን ሆነው ይሆን? ባርቂ ሄዶ ጥግ ይዞ እያዳመጠ ባለበት ሰዓት የፍቅር ስራ ቢሆንም በሰማው ነገር ደንግጦ ተመልሶ ወደ ቤቱ መጥቷል። እስኪ ስትመለሽ እንገናኛለን ብሏታል ለሚን። ምን ይፈጠር ይሆን? አደይ እቴቴ ትምጣ እንጂ ሁሉንም አስረክቤ እወጣለሁ ከዚህ ቤት። የዴቭ ያንተ ብቻ ወይም የናንተ ብቻ ሳይሆን እኔ ላይ ነገሮች ትንሽ ጠና ብለዋልና እዚህ ቤት መቆየት አያስፈልገኝም ብላለች። ፍቅር ደግሞ አንተ ቤዛዊትን ከዚህ ቤት ካላስወጣት እኔም ከዚህ ቤት አላባረውም፣ ላልተወሰነ ጊዜ እዚሁ ይቀመጣል ብላለች። ያላልተወሰነ ጊዜ ያለችው ደግሞ ቤዛዊትን ከዚህ ቤት እስከሚያስወጣላትና አደይና ለሚን ከዚህ ቤት እስከሚያባርላት ወይም ይዞላት እስከሚሄድ ሴራዋ እስከሚስተካከል ይመስላል። ባርቆቴ ግን ታላቅሽ ነኝ፣ ወንድ ልጅ ነኝ፣ እኔ ጋር አትፈታተኒ ወይም አትፎካከሪ፣ ካልሆነ ግን ውርድ ከራሴ ብሏታል። በዛሬው ክፍል 45 ምን ይዘውልን መጡ የሚለውን ሁላችንም በጉጉት ስንጠብቀው የነበረ ነውና አብረን እንከታተለው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ዛሬ ሰራተኛዋ አደይ ክፍል 45 ተከታታይ ድራማ ጀላችሁ ቀርባለሁ። በጥሞና ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተደራሽነት አድርጉት። በዛሬው ክፍል 45 አደይ ማናት ፍቅር ያመጣችው ልጅ አደይን ሲተናኮል ደብ ደረሰበትና እንቃርጎ ውጣ ከዚህ ከቤት እያለ ወደ ሳላ ግብ ይዘው ሂደዋል። ባርቆት ምንድነው ነገሩ? ምን እያደረጋችሁ ነው? ምንስ እየተካሄደ ነው? በማለት በትንግርት እየተመለከታቸው ጥያቄውንም ቀጥሎ አደይን እየተተናኮለ እንደደረሰበት ደብ ሲነግረው ፍቅር ይህን ልጅ ከዚህ ቤት ታስወጫለሽ አታስወጭም ብሎ በሚጠይቅበት ዳይመን ደብ በዚህ በጨለማ የት ነው የሚሄደው አለው። ባርቆቴ ፍቅር ተነሽ ታስወጫለሽ አታስወጭም ብሎ ሲላት በቃ ሂድ አለች። ከመቀመጫዋ ብድግ አለችና በዚህ በጨለማ የት ነው የሚሄደው ብሎ ሲል አሁንም እኔ ምን ተጨምሬ እንዳልናገረው ውጣ በጸባይ ብሎ ሲጠይቀው እሺ ያላለው አንገቱን እንቃርጎ በጨለማ ወርውሮ ጣለው። ከዛም በኋላ አገር ሰላም ብሎ ቀጭቋ እያለ ሲሄድ ስልኩን ዳይመንድና ንጉስ ልፈውታል። ከስልክና ከህይወት ምረጥ ሲሉት እግሬ አውጪ ብሎ ፈርጥጧል። እነሱም ስልካቸውን ይዘው ቁመዋል። ለሚ በደረሰችበት ሰዓት በስካር አስክራ ልትተናኮለው ያሰበችዋ ቤዛዊት ለሚ አፈር ደም አስገጣታለች።
ምንም ከዛ ከቤት ወጣ መሄዷ ከኤላ መለየቷ ቢቆጫትም ለምን እንደተለየችው ራሷን ብትወቅስም በሰዓቱ ግን ምንም ነገር ያሰበችውን ማድረግ ሳትችል ለሚ በመድረሷ ፊቷን አይሰሩ ስራ ቲማቲም ቅቅል አስመስላ ወደ ባርቂ ልካታለች። ከዛም በኋላ ባርቂ ደረጃ ላይ ቁጭ ብሎ መጣችና ቁጭ አለች። ምን ነው ፊትሽን? ምን ተፈጥሮ ነው ብሎ ቢላት ያች ለምለም ተጣላችሁ ለምለም ጋር ምን ተፈጥሮ ነው እንዴ? እንዴ እስከምትደበደቢ ድረስ መሆነሽ ነው? ምን አውቃለሁ ጠይቃት አለች። ኖርማል ሰው መስላ ከአስመሳይ ሰው ይጠብቃችሁ አይደለም የሚባለው። አስመስላ ራሷን ደህና ሰው ተንኮል የሌለበት በስርዓት ያደገች ልታስመስል መፍጨርጨሯ ግን ከጊዜ ብዛት መነጣቱ ሳይቀር ይቀራል። ያም ሆነ ይህ ራስ ጠይቃችሁ ለማንኛውም ራስ ጠይቃችሁ ብሎ ሲላት ብላ ስትለው እኔ አሁን ስራ ሄዳለሁ። ስራ ሲሄድ ለምን አናግሬያት ነው የምሄደው። እንዴ ለምን እኮ ስርዓት የተሞላባት በስርዓት ያደገች ልጅ ነች። እንዴት እንደዚህ ፊትሽ ልውጥጥ እስከሚል ድረስ ልትደባደቡ ካቻላችሁ ቆይ ምን እየተካሄደ ነው ብሎ ቢላትም እሱን አንተ ጠይቃት። እኔ ግን ምንም ያደረግኳት ነገር የለም፣ ምንም የሰራሁት ነገር የለም። ሲጀምር ላስመሳይ ናት እንጂ ደህና ልጅ አይደለችም። አንተ እንደምታውቃት ወይም አንተ እንደምታስበው አይደለችም ለኔ ብላ የራሷን ጥፋት ወደ ለኔ ሳታላከው አልቀረችም። ሴት የላከው ጅብ አይፈራም። ባርቆቴ ሄዶ መጠየቁ ይቀራልን? በይ ለማንኛውም ተነሽ ቁርስ እንብላ ብሎ ቢላትም ልትሰማ አልቻለችም። በይ ወደ ቤት ግቢ ብሏት ተነስቶ ወደ እነ ልምጊያ ሳይጓዝ አልቀረም። ደብም አደይን ቆይ እኔ ያፈቀርኩሽ እንጂ ምንድን ነው ያደረግኩሽ? ቆይ ለምንድን ነው ልቤን የምትሰብሪኝ? እያለ አሁንም ንድርኩን አልተውም። እሷም ደግሞ ያላትን ለማስረዳት ብትሞክርም ያፈቀረ ልቡ ጉር ነውና ሊረዳት አልቻለም። ለማንኛውም ደብ ይቅርታ አስቤው አይደለም የተፈጠረው ከአቅሜ በላይ ሆኖ ነው የመጣው ብላ ብትለውም ይቅርታ አትበይኝ እያለ አሁንም ለሱ ካልሆነች ልቡ እንደማይረካ ወይም ደግሞ ከዛ ከቤት ውልቅ ብሎ ካልሄደ እሷን እያየ ውስጡ አሁንም ደግሞ መጎዳቱን ልቡ መሰበሩን አልሻም እያለ ነው። ባርኮቴ ከነ ለሚ ቤት ሄዶ ቆይ ምን አድርጋሽ ነው? ምንስ ተፈጥሮ ነው ያን ያክል ፊቷ ልብጡት እስከሚል ድረስ የደበደብሻት? ለሚ ደህና ልጅ አልነበርሽም እንዴ? ምንድን ነው እየተካሄደ ያለው? ምንድን ነው ማየው? ይላታል። በለሚ ስነ ምግባር የተደነቀው ወይም ደግሞ ቤዛው የተደበደብኩ ብላ በመምጣቷ ግራ የተጋባው ባርኬ ለማንኞቹ እንደሚሆን ግራ ገብቶት ማንኞቹን ማመን እንደተሳነው አንጸባረቀላቸውና ቆይ እኔን ከምትጠይቀኝ ለምን እሷን አልጠይቃትም? እኔ እዚህ ስመጣ ኤላን አስክራ ልትተናኮሎ ስትል ነው የደረስኩት። ለምን አልጠየካትም? እንደውም እሷን ጠይቃት ብላ ስትለው ለሚ ምን እያወራሽ ነው? የምታሩን አቀሸዋል እያለ ማመን ተስኖት የሰማውን ማመን ተስኖት ማን ያርዳ የቀበረ ማን ያውራ የነበረ ነውና ነገሩ የምትለው ነገር ሁሉ አልተዋጠለትም። ምክንያቱም ለምንም የሚያውቃት በጸባይዋ ስነ ምግባር ቤዛንም እሱ ፊት እያለች ቅልስልስ ያለች ጸባይ ሰናይ የምትመስለዋ ቤዛዊት ከሱ ከተለየች በኋላ ግን በኤላ ላይ ያደረሰችውን ሁኔታ ምን እንዳደረገችና ምን እንደተሰራ ቢነገርም ሊያምን ያልቻለው ባርኮቴ ተይ ምን እያልሽ ነው? እውነትሽን ነው? ማንኛችሁን ልመን? ቤዛ እንድታደርጋለች? ይህን ካደረገች እውነት ለመናገር በጣም አዝናለሁ እያለ ግራ በተጋባበት ሰዓት ኤላ ይመጣል። ምን ናችሁ ነው? በሰላም ነው እያለ
የተፈጠረው ሁሉ ምን እንደሆነ ማወቅ ያልቻለው ኤላ ለሚ ስትናገር ለሚ የምትናገረው ሁሉ እውነት ነው ኤላ እውነት ቤዛዊት አንተን አስክራ ተተናግራህ ነበር ብሎ ሲለው ኤላ ጓደኛሞቹን ላለመለያየት የተሰራውን በከፊል ቢያስታውስምና ከሰከረ በኋላ ምንም እንደተፈጠረ ባያውቅም ኧረ ውሸት ነው አትመናት እሷን ለምን አትመናት ተዋት ውሸት ነው አለና ለራሱ ዘወር ብሎ ግን ጠጥቼ ከሰከርኩ በኋላ ምንድን ነው የተፈጠረው ምን ሳርኬ ነበር እያለ እነሱ እዛ መቀመጣቸውን ረስቶት ወደ ጎን ዘወር ብሎ ራሱን መጠየቅና ማብሰልሰል ጀመረ። ከዛም በኋላ ባለፈው ጠጥቶ ወይም አጠጥታው ምን እንደሰራ ምን እንደተካሄደ እንዴት ሆኖ እንደጠጣ በሐሳብ መቃኘት ጀመረ። አልኮሉን እየጠጣ እሷም እየጠጣች ባለበት ሰዓት ከመጠን በላይ ሰክሮ ግን ለብር ብለሽ ሰውን እንዳትተናኮይ እያለ ልቡ ላይ ያለውን እያስረዳት የነበረውን ከዛም አልፎ ደግሞ እኔ ብር አለኝ ሁሉ ነገር አለኝ ግን ለምን ሊሆነኝ አልቻለም ለምን ሊያመጣልኝ አልቻለም እኔ ምንም ልሁን ምንም ደሃም ልሁን ሀብታም ከለሚ ጋር መኖር ነው የምፈልገው ከሷ ውጭ ወደ ውጭ ዝንብ ነው የሚመስሉኝ እያለ ሐሳቡን ሲያንጸባርቅ በነበረበት ሰዓት እሷ ደግሞ በቃ አይላይ መኝታ ክላስ እንትባና ሁሉንም ትነግረኛለህ እያለች የሰራችውን ሁሉ በሐሳቡ እያስታወሰው መለስ አለና አረ የለም ባርቆቴ አታስበው ምንም የተፈጠረ ነገር የለም እንዴ ያው መጠጥ ጠጣ ብላኝ ጠጥተናል ግን ከዛ በኋላ ምን እንደተፈጠረ አላውቅም አለ ኤላ ለምንድን ነው ጥፋቷን የምሸፋፍንላት ለምንድን ነው እንደዚህ የምትሆነው አንተን ካሰከረች በኋላ እኔ ስመጣ ሳሎን ላይ ያገኘሁት ጃኬቷንና መጠጥ ነው እክላስ ስገባ ግን እክላስ አስገብታ ልትተናኮለ ስትል የደረስኩት ባርኪ እመን እኔ የደረስኩት ካሰከረች በኋላ ልትተናኮለው ስትል ነው በዛም ነው የተደባደብነው በዛም ነው የደበደብኳት እንጂ በሌላ አይደለም ግን ኤላ አትደባብቅላት አትጠቅማትም ባርኮቴ አንድ ነገር እንገርህ አልባነክ ከሆነ ባን ንቃ ቤዛዊት ይሄን ሰርታለች አታምነኝም ብሎ ብላ ይሄንን ስትለው እውነት ለመናገር ማንን እንደማመን ማንን እንደምተው በጣም ግራ ያጋባል ግን አምሻለሁኝ ለምን ያው የተፈጠረውን አምኔ መቀበል ቢያቅተኝም አንቺን ግን አምንሻለሁ ለማንኛውም እያለ ሐሳቡን ሳይጨርስ በመካከል የሥራ ባልደረባው ስልክ ይደውልለታል ስልኩን አነሳና አሎ ብሎ ራሱን እየነካካ ትካዜ በተሞላበት አይ እየመጣሁ ነው መንገድ ላይ ነኝ አለ እሱ ግን እየሄደ መንገድ ላይ ሳይሆን ለመሄድ ሐሳቡ ያለው ግን በሰማውና ባየው ነገር ተደናግጦ እና ኤላ ቤት ቁጭ ብሏል ከዛም በኋላ አይ ለማንኛውም በቃ ልሂድ ብሎ ሲነሳ አይ ባርቆቴ እናንተ ንጹህ ጓደኛሞች ናችሁ ልል ያለችውን አትስማት እሷ ውሸቷን ነው ንጹህ ጓደኛ ብትሆኑ ይሻላል ከዚህ ደግሞ እንዳትጣሉ ብሎ ኤላ ያረጋጋዋል አዎ እንደሱ ሳይሆን አይቀርም ይሻላል ንጹህ ጓደኛ መሆኑ ለማንኛውም ፕራይቬት አድርጉት ብሎ መስማቴን አትንገሯት እኔው ቀስ ብዬ አዋጣታለሁ ያለ ይመስላልና ተነስቶ ጉዞውን ቀጠለ ወደ ስራው ከዛም በኋላ ቆይ አንተ ለምንድን ነው ለሷ የምታዝነው የምታስብላት ወይስ ደግሞ
ምንድነው ነገሩ? ከሷ ጋር ያለህ እሷ እኮ አሁንም ቢሆን ከአንተ ራስ ላይ አልወረደችም። ገና የቀራት ነገር አለ። እኔ ባልመጣ እኮ ተተናኩላህ ነበር። ካሰከረች በኋላ ምኝታ ክላስ ወስዳህ ልብስን እያዋለቀች ነው የደረስኩት። ቆይ አንተ ለምንድን ነው ብላ ስትለው ለሚ እውነትሽን ነው ለሚ እንደዚህ የምትይ? እውነት ከሰከርኩ በኋላ ምን እንደተፈጠረ አላውቅም። ከጠጣህ በኋላ እውነት እንዳርጋኛለች። ቤዛዊት እኮ ድሮ የማውቃት ኖርማን ጓደኛዬ ነች። እንዴት እንደዚህ ልታደርግ ትችላለች? እንዴት ሳስበችው እያለ ራሱን ይፈትሻል። ግን አልተዋጠለትም። ምክንያቱም የሞተ ሰውና የሰከረ ሰው ብትጎትተው፣ ብትጮህበት፣ ብትጠራው መስማትም ማየትም ማስታወስም አይችልምና ኤላ ማለት በዛን ሰዓት ምንም ነገር አይችልም ማስታወስ። ልክ ሩህ አልወጣም እንጂ ያው የሞተ ሰው በሉት። ከዛም በኋላ ጋይ ከዚህም በኋላ በቃ ከጎንህ አልሄድም፣ እዚሁ ከአንተው ጋር መኖር እፈልጋለሁ። ግን ውስጤን ሳስበው ትተኸኝ ከሄድክ ብቻዬን ከሆንኩ የሚለው ነገር ራሴን ውስጤ እንደማልለይ ቢነግረኝም በጣም እጨነቃለሁ። ኤላዬ እያለች ባለበት ሰዓት ስልክ ይደወላል። በቃ አንሳላቸው። ትናንትና ማታ ራሱን ብትኛ በጣም በተደጋጋሚ ሲደውሉ ነበር። አንሳላቸው አለችና እሷ ራቅ አለች። ስልኩን አነሳና እናቱ ደውለው ነበርና እናቱን አለማይ እያለ እያወራበት ባለ ሰዓት እመጣለሁ፣ ግን እውነትሽን ነው አባይን ነገርሽው ያልኩሽን ተይ እንጂማ ትቀልጃለሽ እንዴ? እውነቴን እኮ ነው ይላል። ከዛም በኋላ የፈለገውን እንዳገባና አይቷቸው ልደታቸውን አክብሮላቸው ተመልሶ እንደሚመጣ ስለነገሩት በጣም ከወትሮ የተለየ እፊቱ ላይ የሚታየው ፈገግታ በጣም ያስገርማት ለሚ። እሷን ፈንቸክ ካለች ነገሩ ሳይገባት ግን የሆነ ነገር የሚያስደስት እንዳለ እሷም ጋር በውስጡ አለ። ከዛም በኋላ እሺ ቻው እመጣለሁ አለና ስልኩን ዘጋው። ቆይ ኤላዬ ምን ተፈጥሮ ነው? እፊት ላይ የሚታየው ፈገግታ በጣም ያስደስታል፣ ከወትሮ የተለየ ነው። ግን ምን ተገኝቶ ነው አለችና ጥያቄዋን ቀጠለች። እሱም ደስተኛ እንደሆነና አብሯት መኖር እንደሚፈልግ ምንም ነገር ቢሆን እንደማይለያዩ ይነግራትና እውነት ተወጅኛለሽ? እኔ ጋር የመኖሩ ፍላጎቷለሽ? አልተቀየምሽኝም በተፈጠረው ነገር እያለ በተደጋጋሚ ይጠይቃል። አዎ ውስጤን የሚነግረኝ ነገር አለ። እንደማልለይህ እንደማትርቀኝ ውስጤ ይነግረኛል። የሆነ ነገር አለ። ግን ደግሞ መሄድህን ሳስበው በቃ ከሄደ በዛው ከቀረ እኔስ አሁን መልሶ ልቤ ሊሰበር ነው የሚለው ነገር ውስጤን ይጎዳኛል ላይ እያለች ስትለው እውነት ከዚህም በኋላ እንድትጎጃ አላደርግም፣ አርቅሽምም እማዬን እንደማገባና ያለን ሁኔታ ነግሬያት አባቴ እንድታሳምንልኝ ለማዬ ነግሬያታለሁ አለ። እናት ክፉም ሆነ ደህና ምንም ይሁን ምን ልጅ እናት ለልጇ ከላሽ ደባቂ መከራን ሁሉም ነገር ፍና አርጋ የምትይዝ ልጇን አሳልፋ የማትሰጥ እማዬ አይደለች። እናም የኤላ ሀሳብ እንድሳካ በዛም በዚህም ብለው ሳያገዙት አልቀሩምና እናቴ ደስተኛ ናት። አሁን መሄዱን እሄዳለሁ። እምሄደው ግን የማየና አባዬን 25ኛ ዓመታቸውን አክብሬ ለመመለስ እንጂ እዛው ለመቅረት አይደለም። እመንኝ፣ ከዚህም በኋላ ከጎንሽ አርቅም ማለትና በደስታ ሁለቱም እቅፍ አሉ። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይመስላል። አደይ ክፍል 25 አደይ ክፍል 45
ነበር ቀንጨብ አድርጌ ያሰማኋችሁ። ሙሉውን ከደቂቃዎች በኋላ ሌላ ይዤላችሁ እመጣለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ሰናይ ጊዜ